የሆነች ፋብሪካ እንተክላለን፣ የሆነች ሱቅ እንከፍታለን፣ ወይ የሆነ ማስተር ተመርቀናል፣ ወይ የሆነ ፕሮፌሰር ተብለን ተጠርተናል። ሁሉም እሷ ጋር አይገባም፣ እሱ ጋር አይገባም። ገንዘቤን የማይከፍለኝ ከሆነ እምቀበለው ከሰላቱ ስለሆነ ሰላቱን እንዲያሳምር ፈልጋለሁ። ነገው መልቂያማ ሰላቱን ወስድበታለሁ፣ ጾሙን ወስድበታለሁ። ትልቅ ቤት እያለው እዚህ ጋር 3 ክፍል ሊጨምር ይላል። ለምን ይመስላችሁ? ቀልቡ ጠቦ ነው። እጃውን 10 ክፍል ያለው ሰውዬ ድንገት ረካዓቴን ተሰግዶበትም አያውቅም። ቤቱ ብንቆልለው ምንም ላናደርገው ኸይር ሳንሰራበት እንሄዳለን። ያንተ ቤት የሆነ ልጅ ሚስትን ያገባል፣ ሌላ ጎረምሳ ገብቶ ብርን ያዝበታል። ይሄ ነው እኮ ዱንያ። አንድ መስጊድ ብትመጣ ካለ ጥቅም አለ ማለት ነው። ወይ ወንበር ጥቅም አለ፣ ወይ መስጊዶቹ ሱቅ አላቸው። ከዛው بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته قدي بمجمريا الله سبحانه وتعالى بنص አገብተን አትርፈን የምንወጣበት ቤት ላመጣን ጌታ ምስጋና አላህ ይገባው። ሰው ክብሩን ለመሸጥ ገንዘብ ከፍሎ የሚገባበት ብዙ ቦታ አለ። ሲወጣም ክብረ ቢሶን ይወጣል። በዱንያ ላይ ደግሞ በነፃ ተገብቶ አትርፎ የሚወጣበት መስጊድ ብቻ ነው። ከዛ ውጪ ዱንያ ላይ በነፃ ተገብቶ የሚተረፍበት ቦታ የለም። የዚህ አይነት ቦታ አላህ Subhanahu Wa Ta'ala ወዶን ከፊሉ በሱስ ከሱሱ ላይ አልነሳም ብሎ ከፊሉ አይ አላቋርጠውም እቺን ድራማ ብሎ ድራማውን እየቀጠለ ከፊሉ አረ እንዴ የፈለገ ኢማሙ ሐያ አለ ሰላይ በሉ ማንቼ ጎሉን ሳያገባ ብሎ ደግሞ ቁጭ ያለ ማን ግጥሚያ ይኖር አላቅም። ደግሞ ድንገት ማንቼ ካለው አላውቅም አንተም አለህበት እንዳትሉ አጠቃላይ በተለያየ አህዋል ያሉ ወንድሞቻችን ቁጭ ባሉበት እኛን አላህ Subhanahu Wa Ta'ala በእንደዚህ አይነት ምርጥ ቦታ መላእክቶች የሚያንጃብቡበት እዚህ ቤት ከማንም የምንለየው ደግሞ የሚተላለፈው መልእክት እንኳን ሐዲሱ ባይገባው እዚህ ጋር ቁጭ ያለው ሰው በመቀበጡ ብቻ ምህረት ያገኛል። የሚገርም ትርፍ ነው እኮ ዱንያ ላይ እንደ መስጊድ ትርፍ ያለበት ቦታ የለም። ለአንድ ሰዓት ለሁለት ሰዓት ዳዕዋ ቢነገር ምንም አይገባው፣ ባይገባው ግን አይከስረው ስለተቀመጠ ብቻ። ያንዳንዱ ተቀማማጭ ሁሉ መላእክቶች ሁሉ ማረው እዘንለት እያሉ ዱዓ አረጉልናል። አላህ Subhanahu Wa Ta'ala ከሚማሩት ከተማሩት ባሪያዎቹ አላህ ያድርገን። እንግዲህ ዛሬ ወንድሞቻችን ያው ብዙ አስቸግሪያቸው ነው። በ4 ወር አካባቢ ፕሮግራም እንድናዘጋጅ ብዙ ጊዜ ይጠይቁናል። ሳናው ቀርተን አይደለም። ነገር ግን እንደምታውቁት ዳዕዋው በጣም አድርጎ ሰፍቷል። ገጠሩ ዳዕዋ ይፈልጋል፣ ከተማው ዳዕዋ ይፈልጋል። ያ ሁሉ ደግሞ ማዳረስ አይቻልም። አላህ እንኳን የራሱን ሐቅ ቆሞ መስገድ የማይችል ሰው ቁጭ ብሎ የማይችል ሰው ተደግፎ የማይችል ሰው እያጠቃቀሰ ደግሞ መስገድ የማይችል ሰው በቃ አምሮን ስቷል አይጠየቅም። እዚህ ድረስ ያሉ ሰዎች ይጠየቃሉ። ስለዚህ ዳዕዋ ሰው ይፈልጋል። ነገር ግን ዳዮች የሉም። ዳይ የለም እዚህ ሀገር 7 ልጅ ይወልዳል፣ 9 ልጅ ይወልዳል። ልጁን ዳይ ለማድረግ የሚመኝም አባት ብዙ የለም፣ በጣም የለም። ለምን ዳይ ከሆነ መኪና አይዝም፣ ዳይ ከሆነ ቆንጆ ብር አይቆጥርም፣ ዳይ ከሆነ የሰው ሰደቃ ተቀባይ ሆኖ ይኖራል የሚል ሜንታሊቲ ስላለ ዳይ አናገኝም። ዳይ የለም ደግሞ ማለት ምድር የለም ነው። የመኖር ያለመኖር ዋስትና የሚኖረው አንድ አካባቢ አምር ቢልማዕሩፍ ነይ አኒል ሙንከር ሲኖር ብቻና ብቻ። እዚህ አካባቢ በሰላም ገብቼ እወጣለሁ የሚል የምትል ወደ መልካም የሚያዝ ከመጥፎ የሚከለከል ሰው የግድ ያስፈልጋል። በየትኛውም የምንቀይራቸው ቤቶች የምንገዛቸው ቤቶች ቤቱ ያምራል አያምርም ካሬው ስንት ነው አይደለም ማለት ያለብህ።
አምር ቢልማዕሩፍ አለ የለም። አምር ቢልማዕሩፍ ከሌለ አባት እንደ አባት የማይታይበት ታላቅ እንደ ታላቅ የማይታይበት የሰው ሐቅ አማና ነውር የማይሆንበት አካባቢ ከሆነ ምንን ትኖራለህ? እንኳን ሞባይል ልጅ እየቀማ አይደል እንዴ ሰው ሞባይል ምን ይገርማል? ልጅን አክቶ 3 ሚሊዮን ብር አምጣ 2 ሚሊዮን ብር አምጣ እያለ አይደል? የአንድ ሰው ቀልብ መስበር ቢገባውና አምር ቢልማዕሩፍ ቢገባው ኖሮ እንኳን ልጁን ሊደብቅበት 3 ሚሊዮን ብር ሊጠይቅ ይቀርና አያስበውም ጉዳዩ። ስለዚህ ወንድሞቻችንም ላይ እዚህ አካባቢ ዳዕዋ ለማድረግ ብዙን ጊዜ ይጠይቃላችሁ። አላህ በሚያውቀው እግራችን ዘርግተን ለመተኛት እግራችን ዘርግተን ለመብላት አይደለም። በጣም ብዙ ክፍተት አሉብን ከሚባለው በላይ። ክፍተቱ በነገራችን ላይ በሙስሊሙ ብቻ አገሪቷ ብዙ ክፍተት አላት። 120 ሚሊዮን አለ፣ ሰዎች ግን የሉ። ቀበሌ ስትሄድ የምትጨነቀው ለምንድን ነው? አምር ቢልማዕሩፍ ስላልሰማ ነው። መታወቂያ መስጠት ውለታ ይመስለዋል። ለምን እንደሾመው አላህ አያውቅም። ክፍለ ከተማ መሄድ ጭንቀት ነው። ለምን? ሳንቲም ካልከፈለ ጉዳዩ ያልቀለት። ጤነኛ ሰው ስላልሆነ የተቀመጠው ችግር ውስጥ ገባል። የትም ጉዳይ ስንሄድ መደራደሪያ የምናደርገው ሳንቲም ሆነ። ለምን? አምር ቢልማዕሩፍ ስለሌለ። አምር ቢልማዕሩፍ በጣም ዋጅብ ነው። ይሄ ዳዕዋ የሚያስተላልፍ አካባቢያችን ላይ ሰው ካለ እንዳይሰበርብን ያ ሰው እንደ እንቁላል የሚያዝ ወላሂ ግዴታ ይኖርብናል። ይሄ ልጅህ የሚያደርገው ይሄ ዳዕዋ ያደረገለት ነው። ይሄ ልጅ ላይ ደግሞ ዳዕዋ ያደረገው አንተ ድንገት ኮልፌ ተኝተህ ሊሆን ይችላል። ሱቅን ግን አላህ ይዘጋው። ልጅ እዚህ ቤት ሲመጣ መርፌ ስለተወጋ አንተ ሄደ ኮልፌ እንኳን ቀብር ብተኛ እዚህ ቤት የሚያደርገው ሰላት አላህ አንተ ጋር ያደርስልሃል። ኢዛ ማተ ኢብኑ አደም እንቀጣ አመሉሁ ኢላ ሚን ሰላስ። የሰው ልጅ ስራ ሁሉ ይቋረጣል 3 ነገር ሲቀር ተብሏል። ከዛ መካከል አንዱ አወለዱ ሷሊህ የድዑ ለሁ፣ መልካም ልጅ ለአባቱ ዱዓ የሚያደርግለት። ረቢ ረሐሙሁማ ከማ ረበያኒ ሰጊራ፣ ጌታዬ ወይ በልጅነቴ እንዳዘኑልኝ ስሸናባት እንደሸናውባት እንደቻለችኝ፣ ሌሊት ተነስቼ ከእንቅልፍ ሳትነሳ ከእንቅልፍ ያስነሳዋት፣ ጡቷን የቧጨርኳት፣ ሰርግ ቤት ልትሄድ ስትል ያስቀረዋት፣ ከለቅሶ ከሚደረገው ማህበራዊ ጉዳይ ያስቀረዋት እናቴ ቀብር ተኝታለች ብሎ እዚህ ጋር 2 ረካ ሰግዶ ዱዓ ሲያደርግላት አልሐምዱሊላህ። የመርካቶ ሱቅ ይዘጋል፣ አይመለከትም፣ ወራሽ ወስዶታል። እዚህ ቤት የተውከው ልጅ ግን ኢላ የውመል ቂያማ ልጅ ባንተ ዘር እስኪያበቃ ድረስ ቀብር እስኪገቡ ድረስ ሱቅ አልተዘጋም። ከዚህ በለጠ ብስራት ምን አለ? ቁም ነገሩ 9 መውለድ 1 መውለድ አንዳንዴ ማለ መውለድ አይደለም። አላህ የራሱ ሂክማ አለው። አልሐምዱሊላህ 9 ልጅ አለኝ ስትለው 9 ክብሪት ነው የሚሆንብህ በጥሩ ካላሳደክ። 9 ስላለ አይደለም። አንድ ወንድሜ ደግሞ ተመኝቶ 1 ልጅ ስላጣ አላህ ፈልጎልህ ነው። በልጅ እንዳትቀጣ ስለፈለኩኝ እኔ አንተን ስለፈለኩኝ ብሎ ነው እንጂ አላህ የፈለጉን መንታ ይሰጠዋል፣ የፈለገውን 1 ልጅ ይሰጠዋል፣ የፈለገውን ደግሞ መሃን ያደርገዋል። ይሄ ኔትወርክ ያለው በአላህ እጅ ብቻ ነው። ስንቱ እየሄደ ነው አይደል እንዴ? 1 ልጅ ፍለጋ ቻይና 5 ሚሊዮን ብር፣ ታይላንድ 7 ሚሊዮን ብር፣ ህንድ 10 ሚሊዮን ብር እያለ ስንት ብር ያወጣል። አላህ የራሱ ሂክማ አለ። ያ ሂክማው በሱ እጅ ነው ያለው። ስለዚህ ርዕሴን እስካሁን አልገባውም። ወደ ርዕሴ ከመምጣቴ በፊት እያንዳንዳችን 5 ልጅ 3 ልጅ 2 ልጅ በምንወልድበት ጊዜ ልጃችን አንዱ ጎበዝ ነጋዴ ከሆነ አልሐምዱሊላህ፣ አንዱ የአላህ ቤትን የሚንከባከብ፣ አንዱ ዳዒ የሚሆን እኛ ዳዕዋ እናደርግም። እንግዲህ የዛሬው የተሰጠኝ ርዕስ አላህ ሱብሓነሁ ወተዓላ በዱንያ ላይ ማንም ደረጃቸውን የማያወርድባቸው የፈለገ ዱንያ ላይ ታዋቂ የሆነ ሰው እንኳን በገንዘብ ቢታወቅ አሊምነ ተብሎ ከፍ ቢደረግ የጠቅላይ ሚኒስቴር አማካሪን እንኳን ቢባል ጠቅላይ ሚኒስቴርም ቢሆን ከዛም በላይ
ደረጃውን ላያገኝ የሚችልበት የዚህ አይነት ደረጃ በዱንያ ላይ አላህ ሰጥቶኛል ብሎ ከፍ ብሎ የማይታይበት አላህ ዱንያ ላይ ከሰጠን ትልቁ ነገር ወላጆቻችን ናቸው። በተለያየ አጋጣሚ መልእክቱን ለማድረስ ሞክረናል። ቢያንስ በወላጆች ጉዳይ በተለያየ መድረክ ባስተላለፍነው በተለያየ መንገድ ባስተላለፍነው አልহামዱሊላህ ረብል ዓለሚን ወላጆችን በሚመለከት እኛ በሃይማኖታችን እንደዚህ አይነት መልእክትን መስማት አልቻልንም በማለት የሌላው እምነት ተከታይ ያዳምጠው ወደ 24 ሚሊዮን ስለናቶች ተደምጧል። አልহামዱሊላህ ይሄ በየትኛውም አጋጣሚ አላህ ይሰማል ካላለ በስተቀር ይሄን ቁጥር ማግኘት የምትችለው አይደለምና አልহামዱሊላህ ሌሎችም ቢሆን ቦርቡሮ ስለ ህይወታችን ያለንበት ነገር ሁሉ የሚነግረን ቢኖር ኢስላም ብቻ ነው። አፍንጫችን ይዘን ከምንገባበት ሽንት ቤት አንስቶ እስከምንኖርበት ህይወት ድረስ መመሪያ ያለው ዲን ነው። በጣም በሚገርም ሁኔታ አራስ ቤት ለሄደች ለወለደች እህቴ የሚደረግ ዚክር የተለየ ነው። ታዚያ ለደረሰበት ወንድሜ የሚደረግ ዚክር የተለየ ነው። አዲስ ልብስ እንለብስና አሮጌ ልብስ እንለብስ የሚደረግ ዚክር የተለየ ነው። አዲስ ቤት ስንገባ የሚደረገው ዚክር የተለየ ነው። ከቤታችን ስንወጣ የተለየ ነው፣ ስንገባ የተለየ ነው። መስጊድ ስንገባ የተለየ ነው፣ ስንወጣ የተለየ ነው። አዲስ ሙሽራ ስናይ የምናደርገው ዱዓ የተለየ ነው። የትኛውም ዲን ከኢስላም ውጪ የተናገረ የለም። የትኛው እኔ በጣም ደግሞ የሚያጅበኝ ላሮጌና ለአዲስ ልብስ ዚክር የለየ ዲን ነው እኮ። ጧት ስትለብስ አልহামዱሊላህ الذي كساني هذا ورزقني من غير حول مني ولا قوه ያለኔ ኃይልና ብልሃት ይሄን ልብስ ያለበስከኝ ጌታ ምስጋና ይገባ አለቀ። ጧት ስለብስ አዲስ ልብስ ደግሞ ስለብስ አዲስ ዚክር አለ። اللهم لك الحمد انت كسوتني اسالك من خير وخير ما صنع له واعوذ بك من شر وشر ما صنع له አንተን አዲስ ልብስ ያለበስከኝ ጌታ ሆይ ይሄ ዛሬ የገዛውት የለበስኩት አዲስ ልብስ መጥፎ ነገር ካለ ባንተ ተጠበቃለሁ፣ ኸይሩም ካለ ካንተ ከጅላለሁ። አንድ ቀን ነው የምታደርገው ይሄን ዚክር። አይገርምም? አዲስ የገዛ ብቻ ቀን እንዲህ ያሟላ ዲን የለም። ይሄን ያነሳው ለምንድን ነው? እነዚህ ትንንሽ ናቸው የምንላቸው በዚህ አይነት መልኩ ከታዘዝን ስለ እናትና ስለ አባትማ ተነግሮ ያበቃ። እንደ ኢስላም ስለ እናትና ስለ አባት የነገረ የለም፣ የሚናገርም የለም። ሰው እናትን አክብሩ ሊል ይችላል። ሰዎች እናታቸውን አክብር አባትን አክብር ሊል ይችላል። በእስልምና ግን እናት አክብር አባት አክብር አይደለም፣ ትእዛዝ ነው። ማክበር ሳይሆን ትእዛዝ የምትፈጽመው ነው። እናት ማክበር አለ ማክበር፣ አባት ማክበር አለ ማክበር ምርጫ አይደለም። እኛ እንደዚህ ሄደን ምን መክሮ የለም። እንደ ኢስላም ምርጫ የለውም። አላህ ለእናትና ለአባት ምርጫ ያለመኖሩን ማረጋገጫ የሌላ እምነት ተከታይ እንኳን ቢሆኑ እናትና አባቶቻችሁ ወሳሂቡሁማ ፊ ዱንያ ማዕሩፍ። እናቴ አመመሽ ወይ? መጣውልሽ እናቴ። እናቴ አስቤዛ አልተሟላልሽም? መጣው እናቴ። ምንድነው ደበረሽ? ሐኪም ቤት ልውሰድሽ እናቴ? የፈለገ እምነት ተከታይቱ ወሳሂቡሁማ ፊ ዱንያ ማዕሩፍ። አንተ ያለ ላይ ርባት፣ አንተ ያለ ላይ ጠማት፣ አንተ ያለች ላትከጅል በሃይማኖት ጉዳይ ብቻ ሲመጡብን ለኩም ዲኑኩም ወሊየዲን። እናቴ አንቺም በሃይማኖትሽ ነሽ፣ እኔም አላህ አዞኝ ነው። አንቺ የምታመልከው ያዞሽ አይደል? አዎ፣ እዚህ ጋር መለያችን ነው እናቴ። ከዚህ ውጭ ግን በሃይማኖት ጉዳይ በስተቀር እኔ አንቺን እንድخدም ካንቺ ጎን እንድቆም ስላንቺ ማንነን እንድከታተል አላህ አዞኛል። ድንገት እናትም ሸሃዳ እንዳትይዝ ያረከው እኮ አንተ ልትሆን ትችላለህ። ለምን? ገምጫጫ የሆነ ባህሪ እሷ ጋር እያሳየው ነው። የሆነ ነገር አድርግ ስትባል ትላለህ። ስልክ ስትደውልላት አታነሳላትም። እንደውም እሷ የሌላ እምነት ተከታይ ስትሆን ሜዳ ላይ እስልምና ማሳየት አለብህ። ሁሉም ሐጃ ከሷ በኋላ ነው። ሁሉም ሐጃ ከሱ በኋላ ነው።
ከነሱ በላይ ሐጃ የለንም ዱንያ ላይ። ለምን የነሱ ቃና አንቱ የአላህ መላእክተኛ ወይ አባቴ ገንዘቤን ይከጅላል፣ አባቴ ገንዘቤን ይከጅላል፣ ሊወስድብኝ ይከጅላል ሲላቸው ምን ይገርማል እሱን ያሉት ገንዘብም አንተም የሱ ነው ያሉት። እሱ ለገንዘቡ ክስ ሊያቀርብ ነበር። ስለ ብሩ ሳይሆን አንተም የሱ ቃና ነው ያሉት። አላህ Subhanahu Wa Ta'ala እንግዲህ አጠገብ ብዙ አባት ብዙ እናት ቀብር ገብተዋል። አላህ ቀብራቸውን አላህ ያሳምረው። ረውደቱል ሚን ሪያዲል ጀና አላህ ያርጋቸው። እኛም እንግዲህ ቀብር ገብተን የማይረሱ ልጆች አላህ ይስጠን። ያው በዛም በዚህ ማለቁ አይቀርም። ወደርንም ጠላንም እቺ ዱንያ ማለቁ አይቀርም። ሰዎች ቢያፈቅሯትም ባያፈቅሯትም ቁል መታዕ ዱንያ ቀሊል ነው ያለ አላህ። የዚህች ቅርቢቷ ትንሽ ናት ነው ያለው። አላህ ደግሞ መስጊድ ገብቶ ዱዓ የሚያደርግል ልጅ ተተመድ ማለት እኮ መሽሞት ካንተ ስንት አባቶች ሞቱ፣ ስንት እናቶች ሞቱ። 150 100 120 ሚሊዮን ብር ጥሎ ይሄዳሉ። አንድ ሰው በሰደቃ እንኳን ያስታውሳቸውም አንድ ኢላ መን ረሒመ ረቢ። አላህ ያዘነላቸውማ የአባታቸውን ውርስ ሳይሆን አረ እኔ ያረግለታለሁ ለአባቴ የሚል ደግሞ ጀግኖች አሉ። ሁሉም መጥፎ አይባልም፣ ሁሉም ጥሩ አይባልም። ብዙ ግን የምናየው ቶሎ ይወርሳል፣ አባቱ ያልነዳው መኪና ሲነዳ ነው የምታየው። ወዲያው ካልኩሌት ነው የሚደረገው ስለራሱ እንጂ ስለዛ አባቱ ስለዛ እናቱ አይደለም። ኸይረኞችስ በእናታቸው ስም አምፖል ያስገባሉ፣ አንድ ቁርአን ገዝተው ያስገባሉ፣ በእናታቸው ስም መስጊድ ምንጣፍ ያስነጥፋሉ። በእናቴ ስም ሙአዚኑን ይጃሉ ይላሉ፣ በእናቴ ስም ኢማሙን ይጃለው፣ በእናቴ ስም መስጊድ የሚخدመውን ጥበቃ ይጃለው። አሁን እኛ እንደዚህ የምንጠራቸው ሰዎች ተራ ይመስሉናል። ተራ ኢማም ሲባል ተራ ለምን 00 መኪና የለውማ 00 መኪና የለው። ሙአዚን ሲባል ተራ ይመስለናል። ዱንያ ላይ እኮ እንደ ሙአዚን እኮ ትልቅ ጥሪ የሚያደርግ የለም። ወደ ስኬት ኑ የሚለው ሙአዚን ብቻ ነው እኮ ሌላ የለም። ሌላ ወደ ሺሻ ኑ፣ ወደ ጫት ኑ፣ ወደ ድብድብ ኑ፣ ወደ ሲኒማ ኑ፣ ወደ ድራፍት ቤት ኑ እያለ ነው ጥሪ የሚያደርገው። ብልጭልጭ አርጎ ድርግም አርጎ ዲኮር አብርቶል ይጠራል። ብርን ትከፍላለህ፣ ትንገዳገዳለህ፣ ትቦስ ትወርቃለህ። ለአራት ተሸክሞ አልጋ ላይ ይወረውራል በገዛ ገንዘብ። ሙአዚን እኮ ነገ የውመል ቂያማ እንደ ግመል ሻኛ ከፍ ብሎ የሚታየው ሙአዚን ነው እኮ። አይገርምም? ሙጃሂዲንን በልጦ አላህ ያሳያችሁ። እንደ ህይወትም መስጠት የበለጠ እኮ የለም አይደል? ከነዚህ በልጦ ግን ነገ የውመል ቂያማ እንደ ግመል ሻኛ ሙአዚን ይታያል። በቃ የኛ ሀገር ሙአዚን ደግሞ አንጀት ነው የሚበሉት። ማንም ጓደኛ የላቸውም። ደሞዛቸው 4000 ነው። ለብድር አያመቹ፣ ለብፌ አያመቹ። የ15000 ብር ደግሞ ሱፍ አይለብሱ። ማን ያያቸው? ማን ነው ከማካከላቸው ሙአዚኑ ጓደኛዬ ነው፣ ተዳሪ ላይ ችግር ሲፈጠር እጅ ያማክረዋለሁ፣ ኢማማችን ጓደኛዬ ናቸው፣ የሆድ ጓደኛዬ ናቸው፣ ችግር ሲኖር እጅ ያማክራቸዋለሁ፣ ስራዬ ላይ እንደዚህ አይነት ቢዝነስ ሲመጣ እንዳይሳሳትና ቤቴ ሐራም እንዳይገባ ኢማሜን አማክራለሁ። ማን ነው እስቲ? አለ ነው የዚህ አይነት ሰው አለ ነው? ከሌለ ባዶ ነው። የሆነ ሰው እኮ ሊኖር ይገባል። የሆነ ሰው ሲጨንቀው እንኳን ጠንቋይ ያለው እኮ ጠንቋይ ሊያጭበረብረው፣ ሊያምታታው፣ ሊያፋታው፣ ገንዘቡን ሊዘርፈው ጠንቋይ ይዛል እኮ ሰው። ኢማሙ ሙአዚኑ የሚቅር ካልክ ደግሞ ብልሆች ጓደኛ የሚያደርጉት ማንም መሰለ? እናታቸውን። ብልሆች አባታቸውን ጓደኛ ያደርጋሉ። እስቲ እናቴ እንደዚህ እየተፈጠረ ነው፣ ባባ እንደዚህ እየተፈጠረ ነው፣ ምን ትለኛለህ? አባዬ እንደዚህ ሊጀምር ነው፣ እናቴ እንዲህ ሊጀምር ነው፣ ምን ትይኛለሽ? በእኛ ጭንቅላት በቃ ቻሮጊት ጋር እንዴት አድርጌ ላውራ፣ ሽማግሌ ጋር እንዴት ላውራ? አጃይብ ትገባለህ። አብሽር አንተም ከዘራ መያዝ አይቀር፣ ወደዛ ጀማዕ መግባት አይቀርም። ሱነት አላህ ይልከውን ነው። መቼ ነው እናትን ጓደኛ ያደረካት? አንዳንድ የሚያሳዝኑኝ ጠቦች አሉ። ምንድነው የተጣላችሁት? አይ እናቷ ጋር ሊድ ብላኝ እኮ አስቸገረችኝ። በተቃራኒ ደግሞ ምን ትሰማለህ? አይ አባቷ ጋር እጄ ሲሄድ ምን ነው አመሸ ብላ ተጣላች። ላኢላሃ ኢላላህ ምን ያለ እንደወረድን አያችሁ። ሚስት እናቴ ጋር ሊድ ካለች አረ ሂጂ እናቴ ከቻልሽ አርድረሽ ነኝ ሂጂ እናትሽ አይደሉ እንዴ? ምንድነው ናክል ዱንያን ትልቅ ያደርግ ነው? እናቷን አይታ ትምጣ እንጂ
አድራት ምጣ እንጂ 30 ዓመት ያሳደገቻት እናቷ አንተ 10 ዓመት 5 ዓመት ካገባት ካሁን በኋላ እናትሽ ጋር የምትሄጂ ከሆነ ፈታሻለሁ ካልክ አላህ ፈቶካል አንተ ራስህ እሷም ደግሞ እናትህ ጋር እንዴት አመሸ ቀለል እናርኩ ቁጭ ብለን እንወያይ ፈረንጆቹ ከዝንጀሮ እየተግባቡ እኮ ያሳዩን ነው አንተ ቤት ላይ ሌባ የማይዘርፍ ከሆነ ሚስትህን ይዘህ እናቷ ቤት ለምን ሐጂ ነብይ ጋር ለምትሄደው እናት ጋር ነው የምትሄደው እሷን እያቀፍክ እናቷን እየናክ ትዳር እንዴት ይከዳል እናትን የሚያክል ማንንም ሰው በዱንያ ላይ አንድ እናት ነው የሚሰጠው ሲያገባ ሁለት እናት አላህ ያደርግለታል ዝም ብሎ ባህላችን ላይ ለመርነው አላህ አውዙ ቢላሂ አማቾች እኮ ማለት አማሽ ማለት እኮ ይላል በቃ ጭራቅ ነው አይደል አማቻው ላ ኢላሃ ኢላላህ አረ ወርቅ የሆኑ አማች አሉ ወላሂ በዚህ ያልተፈተነ ስንት ወርቅ የሆኑ አማቾች አሉ ጭንቀት የሚያስጨንቃቸው ስራ መቀዝቀዝ የሚቀዘቅዙ ልባቸው ስንት ሰዎች አሉ እናት ጋር ለመሄድ ከፈቀድክ ሰላም ከሆነ ወይ ደማደር ቀለል እናርኩ والله ታልቃለች አለች ዱንያ ጭራቅ የሆነ ባል ሰጥቶሻል ቶሎ ሩጪ ነው አይደል የምትባለው አረ ከረፈደብሽ ይገልሻል ቶሎ ሩጪ ይባላል ይሄ والله ጠባል ነበር እናቴ ጋር ሳይሆን እሷን ማስፈቀድ ያለባት እናት ጋር ልሄድ ፈልጋለሁ ፍቀድልኝ ለምን የሱም እናት ናታ ትላንት አይስማትም ነበር አሁን ይስማታል ትላንት አይጨብጣትም ነበር አሁን ይጨብጣታል ነገሮችን ከበድ ስናደርግ ትልልቅ ችግሮች አላህ የሰጠን ትልቅ ትዳር ላይ ችግር እንፈጥራለን ስለዚህ ሊድ ካለች ትሂድ ሰላም ትሁን ኢንፎርሜሽን ዛት መጣለች እዛ ከሄደች ነው የምትለወጠው የሚለው ሸይጣን የለወጠብህ እናት አትለውጥ ትንሽ ኢማን ከሌላቸው በስተቀር እናቶች ልጃቸው ትዳር ላይ እንድትወጣም አይፈልጉ አንዳንድ ዝም ብሎ በዱንያ የሰከሩ ካልሆኑ በስተቀር ብዙዎችም እዚህ ነገር ውስጥ አይገኙም ስለዚህ እናቴ ጋር ሊድ ያለሽ ቤታችን ጠብ መግባት የለበትም አባቴ ጋር ሊሄድ ነው አባቴ ጋር አምሽቼ ነው እኛ እኮ በንጹህ ቀልብ ስናይ ባልሽ አምሽቶ ሲመጣ አልহামዱሊላህ እንኳን በሰላም መጣል ይሻላል እኮ ዝም ብለን የሆነ ግርግር ሲፈጠር ቤቱን ቀውጢ ከማድረግ ተነጋግረን የምንፈታቸው ነገሮች በጣም ቀላል ናቸው ስለዚህ እነዚህ ቤተሰቦቻችን አላህ Subhanahu Wa Ta'ala ከሰጠን ትልቅ ጸጋዎች ናቸው ለዚህም ነው ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ጀነት ላይ ልዩ መስተንግዶ ለሁለት አካሎች ያሳያቸዋል አሉ ሲያሳያቸው እነዚህ ሁለት አካሎች ጌታችን ሆይ እኛ ሰላታችንን እናቃለን ጾማችንን እናቃለን እያንዳንዱ ኸይር ስራ የሚባሉን እናቃለን ይሄ የጀነት መስተንግዶ በመናችን ነው ጌታችን ብለው ይጠይቁታል ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ምን አሉን ይሄ መስተንግዶ ለነዚህ ለአባትና ለእናት በስራቱ ይነገራቸዋል አዎ ጾማችሁም አይደለም ዘካችሁም አይደለም ነገር ግን አባታችሁ እና እናታችሁ እናንተ በዱንያ ላይ ከሞታችሁ በኋላ ሁለታችሁም ከሞታችሁ በኋላ ልጆቻችሁ የቀጠሉላችሁ መልካም ስራ ነው ይባላሉ የዛሬ 20 ዓመት አባት ሞቶ ከሆነ 20 ዓመት ሙሉ ሱቁ ክፍት ነበር ማለት ነው አሁንም ከዚህ በኋላ 20 ዓመት ምትቀጥል ከሆነ 40 ዓመት ኸይር ስራ ሁሉ ለነዛ አባትና እናቶች አላህ Subhanahu Wa Ta'ala ያጅሩ ተካፋይ እንዲሆኑ ያደርጋቸው ስለዚህ ልጅ አባትና እናት በሚሞቱበት ጊዜ የማይቋረጥ ስራ ዛሬ ማስቀመጥ ያስፈልጋል የዚህ ቤት ፍቅር እነዚህ ልጆች ከሰጠናቸው والله ትልቅ ነገር አውርሳል አንተ ለዚህ ነው አንድ አባት ለልጆቹ ኮስያ አይናገር 100 ሚሊዮን ብር ጥዬላቸዋለሁ አንተ 30% ወሰድ አንተ 20% ወሰድ አንተ 10% ወሰድ ማለት አይችልም ከሱ የሚጠበቀው ምንድነው መሞት ብቻ
መመደብ አይችልም ቁርአኑ መድቦ ጨርሷል ካለ ደይኑን ብቻ ነው የምናስቀድመው ብድር ካለበት ይከፈለለታል ከዛ በኋላ ለወንዱ ምን እንደሚሰጠው ለሴት ምን እንደሚሰጣት ለሚስቱ ምን እንደሚሰጣት አንድ ስምንተኛ አንድ እንዲንኛ ተብሎ ተመዳድበዋል እኛ ወሲያ ለልጆቻችን ማድረግ ያለብን المال والبنون زينة الحياة الدنيا የዱንያ ጌጦቻችሁ ገንዘባችሁና ልጆቻችሁ የዱንያ ጌጦቻችሁን የተባሉት እነዚህ ልጆች ነው ሳሊ ማድረግ የሚያስፈልገው አባት እንደ አባትነቱ እናት እንደ እናትነቱ እንድትጠራ አላህ Subhanahu Wa Ta'ala የሰጠንን ጊዜ ተጠቅመን እነዚህ ልጆች በዚህ ተርቢያ እንዲያድጉ ማድረግ አለብን በመንኗኗርበትና ደግሞ ከነሱ ጋር አብረን በመንኖርበት ጊዜ በመንገናኝበት ጊዜ ደግሞ የስነ ምግባር ትምርቶችን አላህ ያስተምረናል ምን ብሎ وقضى ربك الا تعبدوا الا اياه ከጌታችሁ ከአላህ ውጪ ማንንም ላታመልኩ ለሱ ብቻ ልታጎበድዱ አላህ በእናንተ ላይ ወስኖባችኋል ይሄ ትእዛዝ ነው ልክ ሰላት ሁላችንም አላሁ አክበር እንዳለ ምንድነው የምንለው ኢነ ሰላቲ ወኑሱኪ ወመህያያ ወመማቲ ሊላሂ ረቢል ዓለሚን ህይወቴም ሞቴም ስግደቴም እርዴም ለዓለማት ጌታ ለአላህ ብቻ ነው ልክ እንደዛው አላህ ስለናት ሊነግረን ፈለገና መጀመሪያ ግን ዋናው ባለቤቱን እንዳትረሱ ብሎ وقضى ربك الا تعبدوا الا اياه ከጌታችሁ ውጪ ማንንም ላታመልኩ አለ ለምን አላህ Subhanahu Wa Ta'ala በሰው ልጆች ላይ ከሚጠላው ነገር ምንድነው ሽርክ ነው ቀኑም ለሊቱም ያአላህ ነው መታጎበድደውም ለአላህ ሸኽ የሚባል ካለ ታከብረዋል እንጂ አታጎበድድለት ጠንቋይ ካለ አታጎበድድለትም ወደ ሰላት እንዲመጣ ወደ ኢማን እንዲመጣ ወደ ተውበት እንዲመጣ ትነግረዋል እንጂ ምንም አታደርግለት ምክንያቱም ጠንቋዩም የሚበላ የሚጠጣ የሚሸና የሚተኛ ነው ምንም ሊያደርግ አይችልም የሚበላም የሚጠጣም የሚሸናም ብሎ ደግሞ አላህ ይሄን ያወቀ ደረጃ የሰጣቸው ለሁለት ሰዎች ብቻ ነው ወቢልዋሊደይኒ ኢህሳን ለወላጆቻችሁ መልካም ዋሉላቸው ማብላቱ ማጠጣቱ አብሽሩ ማለቱ ማማከሩ በተለይ አሁን ያለው ወጣት በጣም መጠንቀቅ ያለባችሁ ባባ ሽማግሌ ሊልክ ነው ብለ ቶሎ አትጀምር እንዲያይጀምር ኒካህ አስብ ያለው ነው ልጅቷን ካየ ከጨረሰ ኡር ልንመጣ ነው ሲባል ለአባቱ የሚነግር ልጅ አለ ይሄ አዳብ አይደለም ቁጭ ብላ ማክሮ የሱ ንብረት አይደል እንዴ አባዬ ትፈቅድልኛለህ ወይ ኒካህ አስብ ያለው ምን ትለኛለህ ብለ ቁጭ ብለ ስታማክሮ አልহামዱሊላህ ለዚህ ያበቃኝ ጌታ ብሎ አላህን ያመሰግናል አባት ስትጨርስ አይደለም የሚነገረው ስትጀምር ነው የሚነገረው እንዲከለክል በር እንድትከፍት ሳይሆን መጠየቅ አለብህ ልትወጣ ነው ከዛ ቤት 25 አመት 20 አመት 22 አመት የተቀመጥንበት ቤት ልንወጣ ነው ቁጭ ብለን አላህ የሾመውን አንተ ልታወርደው ስለማትችል አላህ ከፍ ያረጋውን አንተ ዝቅ ልታደርገው ስለማትችል ባባ ምን ትላለ አንድ እዚህ ቤተሰብ አባቷ እንዲሆነ እናቷ እንዲሆነች እዚህ አካባቢ ቢሆኑ አስቤያለሁ ወደ ኒካ ልገባ አስቤያለሁ ብለ መጀመር አለብህ እንጂ አንዳንዴ ያው ትንሽ ገንዘብ ሲኖረን አባቱን ባሪያ ለማድረግ የሚያስብ አለ እንዲህ የሚያስብ ካለ እሱ ራሱ ቂያማ ቆሞበታል ምክንያቱም ልጁ ሲመጣ የሚፈራው አባት አለ እርግጠኛ ነኝ ይሄ የሚፈራው ልጅ ቦክስ ስለሚማታ ሳይሆን በገንዘቡ ቤቱን ስለያዘ ነው በቃ የመብራት መከፍለው እኔ ነኝ የውሃ መከፍለው እኔ ነኝ የትምህርት ቤት እኔ ነኝ የእንዲህ እኔ ነኝ ብሎ የሚኮፈስበት ስላለ በሽታ ስላለ ነው ያንተ አንድ አመት አለ 100 አመት ብትخدማቸው አንድ የምትጨምረው ነገር የለም አንድ የምትጨምረው ነገር የለም በየቀኑ መረቅ ለምን አታጠጣቸው በየቀኑ ብፌ ለምን አታቀርብላቸው አለ የተባለ ገበያ ቦታ ሁሌ እየሄዳችሁ ሄዱ የምትላቸው አንተ ቲማቲም ነህ እነሱ ጋር የሚጨፈለግ ቲማቲም ነህ አንሰነ መታየት ያለብህ አይ ብዙ ግንኙነቴ ከባለ ስልጣን ነው መስጊድ በጣም እከበራለሁ ትልቅ ሰው ነኝ አንተ እነሱ ጋር ትንሽ ነህ ልትከበር ትችላለህ እነሱ ጋር ግን ትልቅ አይደለም ትንሽ ነህ ሲያወሩ እንኳን ልትቀድማቸው አትችልም ያን ሁሉ ተከልክለሃል አንተ ሲያወሩ እንኳን ልትቀድም መንገድ እንኳን ሲሄዱ ልትቀድም አትችልም
ድንገት ሾክ ይመታቸዋል። ሾክ እነሱን ከሚመታ እኔን ይምታ ብለን እንጂ መቅደም የምትችለው መቅደም አትችልም። ድንገት አላህ ይሄ ረሕመቱን የሚመጣ ረሕመት እንዳይመጣ ያደረግነው በወላጆቻችን ጋር ያለን ግንኙነት እጅግ በጣም ዝቅተኛ ነው። አላህ ደግሞ ዛሬ በህይወት የሰጠን አባት ወይም እናት ደግሞ ካለ አረፈደም። ዛሬ አሁን ዳዋውን እንጨርሳለን። ስንጨርስ ትጀምራለህ፣ ችግር የለም። ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። አላህ አንድን ነገር አይለውጥም ሰዎች ራሳቸው እስካለወጡ ድረስ። ጅብሪል መጥቶ አይለውጥልንም። እኛን ለውጥ የሚያስፈልግን። እስከ 5 ሰዓት ቁጭ እያልክ ኒካ ማሰር ፈልጋለሁ ትላለህ። እንዴት ታስራለህ? መጀመሪያ ወጣ መርካቶ ካርቶን ተሸከም፣ ጆንያ ተሸከም፣ የቢዝነስ ሲስተም ልመድ። 5 ሰዓት ቁጭ ብሎ ሲር ተደረገብኝ የሚላል ራስ ላይ ነው ሲር ያረከው። ይሄ ዝም ብለን ጭንቅላታችን የምናደክም ሰዎች አለ። 5 ሰዓት ተነስቶ ሲር ተደረገብኝ ይላል። እውነትህን ነው። እንዳንተ የተደረገበት አለ። አንደኛ የተደረገብህ እኮ አንተ ነው። ዱዓ የተደረገለት እኮ ጠዋት ወጥቶ ስራ ለሚሰራ ሰው ነው ነብዩ ገበያውን ባርክለት ያሉት አለይሂ ሰላቱ ወሰለም። ገበያው እንዲባረክ የነገሩት ያንን ነው። 5 ሰዓት ላይ ጫቱን ጀምሮ መቅሪብ ላይ ያቆማል። ሲያሰላስል ፒያሳ ሲሄድ ቦሌ ሲሄድ 7 ሰዓት እንቅልፍ ይወስደዋል። ሙአዚናችን ሐያ አለ ሰላ ሲሉ ለምን ይመጣል? ምን ያደርግለታል? ለምን? ፒያሳ የሱ ነው፣ መርካቶ የሱ ነው፣ ሁሉ የሱ ነው። ጠዋት ሲመጣ ምንም የለም። ምንም። ስለዚህ እያንዳንዱን ነገር ለአላህ ብቻና ብቻ ነው የሚሰጠው። አላህን ከያዝክ ወላሂ ምንም አትሆንም። ከአላህ ቀጥሎ በሰው እናትን ጓደኛ አድርግ። ወላሂ ርዝቁ እነሱ እጅ ነው ያለው፣ አኽላቁ እነሱ እጅ ነው ያለው። እስቲ እጄን ይዘሽ ዱዓ አድርጊልኝ በላት። እስቲ ጭንቅላቴን ይዘሽ ዱዓ አድርጊልኝ። ነጭናጫ ነኝ፣ ቲቪተኛ ነኝ፣ ግንፍልተኛ ነኝ። ብዙ ባህሪ አለ። እዚህ ጋር ማይኩን የያዘው ሰውዬ መላእክት እንዳልመስላችሁ አላህ ያጎደለብኝ ባህሪ አለ። እጄን እለምናለሁ። ንጹህ አላህ ብቻ ነው። እሷን ጓደኛ አድርግ። አጠገቤ የለችም፣ ሂድ አንዋር መስጊድ 2 ቁርአን ገዝተህ መስጊድ አስገባላት። በእናትህ ስም አንድ የቲም አሳድግ። ብንቆልሎ ምንም ላናደርገው ኸይር ሳንሰራበት እንሄዳለን። ያንተ ቤት የሆነ ልጅ ሚስትን ያገባል፣ ሌላ ጎረምሳ ገብቶ ብርን ያዝበታል። ይሄ ነው እኮ ዱንያ። ልክ አጆሌ እንደሚሉት ረሕመቱላህ አለይህ ለሚስት ባል ብዙ አትድከም ይላሉ። ገብቷቸዋል ቋንቋው። ለሚስት ባል ብዙ አትድከም ይላሉ። አንተ እንዴት እንዳመጣው ያን ገንዘብን ታውቃለህ? ትልቅ ድካም ደክመሃል። አንተ ሞተ፣ ሌላ ሰው ነው የሚያዘው። ቤት መጥቶ ሌላ ሰዎች በአንተ ብር ሌላ ሰው ስብሰባ ያደርጋል ቤት ውስጥ። እንዴት እናድርግ ይባባላሉ። ዛሬ ነው መነገድ ያለብህ። ኢማ የብሉገነ ኢንደከ ልኪበራ አሐዱሁማ አው ኪላሁማ አላህ። ከሁለት አንዳቸው ወደ እርጅና እድሜ የሚመጡብህ የሚደርሱብህ ከሆነ ወደ ልጅነት እድሜ ይሄዳሉና አንዳንድ ክፍተቶች ይመጣሉና ፈላ ተቁል ለሁማ ኡፍ እንዳትላቸው። ባባ ደግሞ አበዛው። ኡፍ እንዳትላቸው። ወላ ተነሐሩሁማ አታመናጭቃቸው። ይሄ ባክሽ የምናሳየው አለ አይደል? በቃ እኔ ብቻ ነው እንደምደውለው። ይሄን ነው አላህ የከለከለ። እኔም ብቻ ነው እንጂ ያያችሁት። ይሄን ነው አላህ የከለከለ። አልሐምዱሊላህ። የፈለከውን አባቴ አብሽር፣ የፈለከው። አንዳንዱ ሱብሃንአላህ ዲን ያውቃል፣ ዳዕዋ ሰምቷል፣ ልቡ ደረቅ አለ። ደረቅ አከሌ ሞተ ሲባል እቺን አይመስለው፣ በቃ ይሙታ ይላል። ይሄ እኮ ደንዳና ቀልብ ነው። በቃ ይሙት ይላል። ቀብሩ በዚህ ሳምንት ሲባል በቃ ከደረስኩኝ ቀብራለሁ፣ ካልደረስኩኝ እኔ ምን አገባኝ ይላል። ይሄ ደረቅ ነው፣ መታከም አለበት። ሙእሚን አይደለም። ሙእሚን ስስ ነው። አንዳንዴ ኮልፌ ላይ ቀብር ላይ ቅር የሚለኝ ነገር አለ። ሰው ሲያለቅስ ለምን ታለቅሳላችሁ ብሎ የሚደባደባል። ለምን ደሞ አይለቀሰ? ማን ነው አታልቀሱ ያለው? ነብዩ አላለቀሱም እንዴ? አልቃሻ አልነበሩ እንዴ? አልአይኑ ተድማ ወልቀልቡ ያሕዘን ወኢና ሊፊራቂከ ያ ኢብራሂም ለመሕዙኑን ነው ያሉት። አይን ታለቅሳለች፣ ልብ ታዝናለች። እኔ ልጄ ኢብራሂም ካንተ በመለየቴ አዝኛለሁ አሉ። ለምን ደሞ አይለቀሰው? ሰውን የሚያክል አወል ሰልፍ መስጊዱ ሲመጣ የነበረ ወንድሜ ስታለቅስ ማልቀሱ ራሱ ሱና ነው። ማልቀሱ
የተከለከለ መለየት አለብን ምንድነው የተከለከለው ፊትም መቧጨር ግጥም ማውጣት የጃሂልያ ግጥም ማውጣት ልብስም መቀዳደድ ይሄ ነው የተከለከለው ሙእሚን አልቃሻ ነው እኮ እንትና ራቦ ሲባል እኔን ልቡስስ ነው እንትና እኮ ታመመ ኢትዮ ጠቢብ እኮ መታከሚያ አጣ ይሮጣል ያስተባብራል ስስ ነው ሙእሚን ሸማተራ ተቃጠለባቸው ማን የደነገጠው ሙእሚን ነው የሚደነግጠው ማንንም አይደነግጥም ወንድሞቻችን እኮ ተቃጠለባቸው ሙእሚን ይደነግጣል ምን ላርግላችሁ ይላል ቢያንስ እንደው ስራው ስለተበላሸበት ብሎ ለወንድሙ ዘይት ይዞ ሊሄድ ይችላል አስቤዛ ይዞ ሊሄድ ይችላል ዲን ማውቀው እርጥብ የሚሆናል አሁን እኔ በሚገርም አነዳድ ነርተን ነው ከሰበታ የመጣሁት ያ አላህ ወንድሞቼ ቀልባቸው እንዳይሰበር ብዬ ሰበታ ላይ የማስመርቀው አንድ ውሃ ነበር እሱን ሁለት ውሃ አስመርቄ ነው የመጣሁት ከኢንግላንድ በሞባይል አይቶ አንድ ውሃ አስመርቅልኝ ብሎኝ አስቸኳይ ብሎ እናቴ ታማለች ብሎ ባስተርጓሚ ነው የምናወራው ውሃውን አስመርቁ በጣም የሚያጅባችሁ ለማን ነው የምታስመርቀው ስለው በጣም ነው የምወዳት እናቴን አለ አክም ቤት አስተኝቻታለሁ ከአክም ቤት ስትወጣ ያው ባንቺ ስም ያስቆፈርኩልሽ በህይወትሽ ያለሽ ያስቆፈርኩልሽ ብዬ ሰርፕራይዝ ላረጋት ነው አለ ልጁ ግን ምን አይነት ልጅ እንደሆነ ታውቃላችሁ አይሰግድም አንዳንዴ እንደዚህ አይነት ሰዎች አሉ ይሄ ዱርዬ ይሄ ጫትቃሚ ይሄ ሌባ የምትለው ሰው ሚሊየንስ ሰዎች አሉ ሚሊየንስ አንዳንዴ ደግሞ ማይክሮፎን ይዞ እኮ ቁርአን ተሸክሟል ኢልም ተሸክሟል በማይክሮፎን የሚሳደብ ደግሞ ተሰማለ ዳዋውን ሲጀምር ኢነል ሐምደሊላህ ብሎ ጀምሮ ማለት መስጊድ ገብቶ ወንድሙን አገላምጦ የሚወጣል ወንድሙን አገላምጦ ይወጣል ወይ በራሱ የለመደው ሲያም ያለ ወንድሙን የሚያገላምጥበት ልክ አርሴናል ማንቸስተር እንደሚባለው ይሄ ሶፊይ ነው ይሄ ዋህብይ ነው ይሄ ምናምን ይያለ ቅብጥርጥር ያለ ወሬ የሚያወራ አለ ይሄን የሚሉ ሰዎች መጀመሪያም ሆድ አምላኪዎች ናቸው ሆዳቸው ተነክቶ ነው ኢስላም ወደ ቂብላ ዙሮናል እኮ ኢስላም አንድ እርድ እንድናርድ አድርጎናል ኢስላም በላ ኢላሀ ኢላላህ አስሮናል አንድ መስጊድ ብትበጣ ካለ ጥቅም አለ ማለት ነው ወይ ወንበር ጥቅም አለ ወይ መስጊዶቹ ሱቅ አላቸው ከዛ ውጭ አይጣለም እንዴት ይጣላል ወንድሙን በመጥፎ አይን ማየቱ ለወንጀልነት ይበቃል ይያሉ ነብዩ አለይሂ ሰላቱ ወሰለም ወንድምን ታገላምጣለ አትችሉ በጣም ከባድ ስለዚህ እዚህ ስለገባን ብቻ አይደለም እኔ አወል ሰልፍ ሰገድኩኝ ሰግዶ የማያውቀው ልጅ አላህ መቅሪብ ሊያመጣው ይችላል ተወብቶ አንተ ደግሞ እዛ ልቀር ትችላለህ ሙእሚን ያዝናል ይሄ ልጅ ለምን አልመጣም ወንድሜ ይላል ለምንድነው የይሁዳ ጀናዛ ሲያልፍ ረሱል ያለቀሱት ለምንድነው እኛው በትክክለኛ ኢስላምን ላኢላሃ ኢላላህ ያልተቀበለ ሰው በየትኛው ማህበራዊ ጉዳይ ስንሰማ አንዳንዴ በጣም እኮ ኢስላም ሳይሆን በጣም ስነ ምግባሩ የሚያስገርም ሰው አለ በጣም ግን የምናዝነው አላህ ይርሐሙ አንልም ያሳዝን አላህ ይርሐሙ ማትለው ሰው ያሳዝን ሰፈር ላይ ስነ ስርዓት አለው እንደናደራችሁ ሰላም አደራችሁ ማንኛውም ልማት ነገር ላይ ጎበዝ ነው ሰው ታመመ በጣም ጎበዝ ነው ሲሞት ግን አላህ ይርሐሙ አንለው ለምን አላህን አልያዘም ላኢላሃ ኢላላህ አላለም የዚህ አይነት የሚረብሹ ብዙ እኮ አሉ ስለዚህ ሙእሚን በባህሪው ስስ ነው በሰዎች ማጣት والله አይደሰት ሰዎች ሲያጡ ይታመማል ወንድሞቹ ሲያገኙ ይደሰታል ጤነኛ ነው ወንድሙ ጥሩ ቤት ላይ ሲኖር አልহামዱሊላህ ጌታዬ የወንድሜ መውደቅ አታሳየኝ ነው የሚለው ይደሰታል ከዚህ ተቃራኒስ ከሆነ በቃ የምቀኝነት በሽታ ልቡ ላይ ገብቷል ህክምና ማድረግ አለበት ህክምናው ደግሞ ሆስፒታል አይደለም የሚከደው በጊዜ መስጊድ ገብቶ ቁርአን መቅራት ዚክር ማድረግ ጌታዬ ወይ በሽታዬን አንሳልኝ ማለት አለበት ስለዚህ አላህ Subhanahu Wa Ta'ala ولا تقل لهما اف ولا تنحرهما وقل لهما قولا كريما ጥሩ ንግግር ተናገሯቸው መልካም ንግግር አይ አባዬ አሁን እኔ እንደምጮባችሁ አባ እናቴ ላይ እጂ እዚህ አይነት ዳዋ ማድረግ እኮ ክልክል ነው ለኔ ቀስብዬ እንደ ኬጂ ተማሪ አባብዬ ኡሚ አሁን ያረክሽው ልክ አይደለም እናቴ
ይሄ እኮ እንዲያፈቃ እናንተ ልንጫጫው እንችላለን። እናት ላይ ግን የዚህ አይነት ዳዋ አይደረግም። ቀስ ብለ አባብለ አልበላ ያለ ልጅ አባብላ አይደለም የምታበለው። ልክ እንደዛው ነው እያባበልክ ኡሚ ይሄ ጥሩ አይደለም፣ አላህም እንዳይቆጣብን እንዳይቆጣብሽ እንዳያዝንብን ብለ ይሄን ነው መናገር ያለብን። ስለዚህ ጥሩ ንግግርን ተናገሯቸው። ወግፊር ለሁማ ጀናሐ ዙል ሚን الرحمة የረህመት ክንፋችሁን ደግሞ ዝቅ አድርጉላቸው። እሷ አጠገብ ስትገኝ ድምጽም ቀስቀስ። አደራ ወንድሞቼ እኔ አደራ እምላችሁ እናት አንተ ስትመጣ እንዳደነግጥብህ አደራ። ወላሂ ቂያማ ቆሞብሃል። እናት አንተ ስትመጣ እንዳደነግጥ። ያንተ የቤት ወጪ አፍንጫ ላይ ጣለው። አላህ ይረዝቃታል። ወላሁ ኸይሩ ራዚቂ። እያበለዋት ነው ብለ እንዳትጨነቅ። እሷ መጣልኝ ነው እንጂ መጣብኝ እንዳትልናት። አባትም ልክ እንደዛው መጣልኝ። አንተ ስትወጣ እኮ ቤት የቀዘቀዘ እንዲል ነው ማድረግ ያለብህ። የሆነች ፋብሪካ እንተክላለን፣ የሆነች ሱቅ እንከፍታለን፣ ወይ የሆነ ማስተር ተመርቀናል፣ ወይ የሆነ ፕሮፌሰር ተብለን ተጠርተናል። ሁሉም እሷ ጋር አይገባም፣ እሱ ጋር አይገባም። እዚህ ሂደት ላይ ያላችሁ ወንድሞቼ አደራችሁ እንደው ካስተማርኩት ከተናገርኩት ንግግር እችን ብቻ ብትዙልኝ ጥሩ ነው። ለምን አላህ እያንዳንዱ ዱዓ ለአኺራ ያስቀምጠዋል። የእናትና የአባትን ግን እዚህ ዱንያ ላይ ነው የሚያሳየን። እንትና እኮ አገባ፣ እሺ ከዚያስ ወይ በ3 ወሩ እኮ ፈታ፣ ከዚያስ አሁንም ደግሞ ሌላ አስሯል። አይቀመጥለትም። ለምን ይመስላችኋል? ወደ ኋላ ማየት አለበት እሱ። አንዳንዱ ለፈተናም ሊያደርግበት ይችላል። ለፈተና በሚስት ሊፈትኑ ይችላል። 3 4 5 ሚስቶችን ሊያገባ ይችላል። ይፈታል፣ ያገባል፣ ፈተና ሊያደርግበት ይችላል። አንዳንዱ ግን በልጁ ያገኘዋል። እናትና አባት ሌላም ሐዲስም ስላለ የሁለት አይነት ሰዎችን ዱዓ ተጠንቀቁ ብለዋል ነብዩ አለይሂ ሰላቱ ወሰለም። አንደኛ የተበዳይ ዱዓ ነው። የተበዳይ ዱዓ ምን ያለ አላህ ቻይ ነው። የተበዳይ ዱዓ እንደሚደርስም እየነገረን አላህ ዛሬ ፍልስጤምን ስናይ እንደነግጣለን እኮ። ቻይነቱ አየው። እርጉዝ ሴት የምትገደልበት ምድር፣ ሕፃን ልጅ የሚገደልበት ምድር። የፍልስጤም ሕፃን ልጅ ስታድግ ምን ታረጋለህ ሲባል ስለማላድግ ምንም አላረግም ነው የሚለው። ስለሚገደል ማለት ነው። ስታድግ እቅድ ምንድነው ሲባል እቅድ የለኝም። ለምን አላድግማ። የአላህ ቁጣ ወረደባቸው ሕፃን ልጅ ስለሚገሉ። ፊርዓውንም ይዘብሁን አብናአኩም ወይስተሕዩኑ ኒሳአኩም፣ ወንዶችን ይገላል ሴቶችን ይተዋል የተባለው ፊርዓውን ይኸው በዘመናችንም ፊርዓውን አየነኩ። ሕፃን ልጅ የሚገሉ ፊርዓውኖች ለሽታ ምን ሳሳላቸው ሕፃኖች ሳይርባቸው ሳይጠማቸው ሲያለቅሱ የሚረብሹን ሕፃናቶች ረክፈዋል። እርጉዝ ሴት ረክፋለች። ግን አላህ ሰዓት አለው። 5 ሰከንድ ለሱ ብዙ ናት። ለኔና ላንተ 5 ዓመት ብዙ ነው። ለአላህ ትንሽ ናት 5 ሰከንድ። በሰከንድ ውስጥ ማንነታችንን ከሁላችንም አየነው። መንቀጥቀጡ ተነሳ ተብሎ ልጅ ይዞ ሁሉም ወጣ። እውነት መንቀጥቀጥ ነው ምንድነው የሚለው በኋላ ነው እየሰማን ይመጣል። አላህ ያሳያችሁ። የተበዳይ እንባ ተጠንቀቅ ነብዩ አለይሂ ሰላቱ ወሰለም ያሉት። ለምን ليس بينه وبين الله الحجاب፣ በበዳይና በተበዳይ መካከል ግርዶሽ የለም። ብዙ በንግድ የምናውቃቸው ወንድሞች አላችሁ። አደራ እምላችሁ ሚስቴን ለማስደሰት ቤተሰቦቼን ለማስደሰት ብላችሁ የሰው ገንዘብ ይዛችሁ ሞባይል ማታነሱ አላህን ፍሩ። ያላቀመ መኪና እንዳትይዝ። ሰው በባጃጅም እየሄደ ነው፣ በአውቶቢስ እየሄደ ነው፣ በእግር እየሄደ ነው። አንተ ማነህና ነው? ብር ያበደረው ሰውዬ እየተሰቃየ ነው። ብር የተበደረው ሰውዬ ምን ነው ጨቀጨከኝ፣ ምን አባል አርግልህ፣ በቃ ረጋ ብለህ ደውላ እያለን ያለው። በምን ልብ ነው አሁን የሰው ገንዘብ ይዘህ መኪና መንነዳው? በምን ስሜት? ወንድም ቀልቡ ተሰብሯል። ነገ ሰጣለሁ፣ የዛሬ ዓመት ሰጣለሁ፣ ቼክ ሰጣለሁ ምናምን ብለን ያለ ነው። የሰው እንባ ይዘህ መጣ የምትደሰት ሚስት ከሆነች
ገና ሚስትነቷን ምርመራ ያስፈልጋታል። ወላሂ የሰው ላብ የሰው ገንዘብ ሳትይዝ የምትኖር ወንድሜ ወላሂ ረሃ ሆነ ነው አንተ የምትንቀሳቀሰው። እንዳንተ ነፃ ያወጣ የለም። ቁጭ ብለህ ንገራት ሚስትህን ለምን ትደብቃለህ? እናቴ ባለቤቴ አላህ ሰጠን ከለከለን፣ ይኸው ታገልኩ አላገኘውም፣ አላህ ሰብር እንዲሰጠኝ እመኛለሁ፣ አንቺንም ሰብር ይስጥሽ ብለህ ነው እንጂ እሳት ይዘህ እንዳትገባ። አሁንም ያስከው ካለ ጻፈው ደብተር ላይ። ወንድም እንደውለ አብሽር ወንድሜ ዱዓ አርግልኝ ወላሂ ከፍላለሁ በለው፣ አላህ ይከፍልልሃል። አሁን ብዙ ሰው ለምንድን ነው የማይከፍለው? ንያው መጀመሪያም ላለመክፈል ነው። ሲወስደው ቆይና አንዴ ብቻ ኪሴ ይግባ እንጂ አሳየዋለሁ ይላል። እንዳለው አላህ ያሳካለታል። ንያው አለመክፈል ነው። ተበድሮ ከወንድሙ የተበደረ ወንድሜ ከፍላለሁ ብሎ ከተበደረ አሉ ነብዩ አለይሂ ሰላቱ ወሰለም አላህ ሊከፍልለት ቃል ገብቶለታል። አትክፈል። አሁን እኮ ብዙ የሚፈልገው ብሩን አይደለም፣ በገዛ ገንዘቡን ሰድበዋለን። ደውለ አብሽር ወንድሜ ዱዓ አርግልኝ፣ እስቲ ረካዓቴን ሰግደ ዱዓ አርግልኝ ቢኢዝኒላህ ከፍላለሁ፣ አብሽር በለው። ድንገት አይታወቅም እንደዚህ ስላስደሰትከው خلاص በቃ አፉ ብያለሁ፣ አብሽር አይዞ በቃ ደስ አልከኝ፣ ይሄን ነበር የፈለኩት። ለጠላት እንኳን ሞባይል ይነሳል ይባላል እኮ። ለምን እገላለሁ ሲል አንተም ዱላ ይዘህ ጠብቀዋለህ። ባላነሳ ቁጥር ወንድምህ ቀልቡ እየተበላሸ ነው የሚመጣው። ስለዚህ አሁን ዙልም የሚባለው በሰው ገንዘብ አለ። አጠገባችን አብራን ምተኛ ሚስታችን አለች፣ አባቷ ሞቷል፣ እናቷ ሞታለች፣ ወገን የላትም። ምን ታመጣለች ብለህ ቁጭ የምታረግ ከሆነ ታመጣለች፣ ታሳያለች፣ ያሳያል አላህ Subhanahu Wa Ta'ala። ምን ታመጣለች ያልካት አላህ ያሳያል ምን እንደምታመጣ። ዙልም ነው እሱ። እቺ አባት ምተኛው ሚስት እናት ናት፣ ሴት ልጅ ናት፣ ሁሉ ነገር ናት። የነብዩ ወሲያ ናት አለይሂ ሰላቱ ወሰለም። ኢስተውሱ ቢኒሳኢ ኸይረን ስላሉ አደራችሁን የሴቶችን ነገር ስላሉ በማንኛውም ጉዳይ ዙልም አንተ ላይ እንዳይመጣ ጥንቃቄ ማድረግ ያስፈልጋል። الظلم ظلمات يوم القيامه ظلم يوم القيامه ظلمات ነው የሚመጣው፣ ብዙ ጨለማው ነው የሚመጣው። መጀመሪያም ጨለማ ነው፣ ብዙ ጨለማው ነው ይመጣል። ለዚህ ነው አንዱ ለማ አከለ የሚባል ዞለሙት አይደል ሲባሉ፣ አዎ ዞለመኝ እና አልከፈሉትም፣ ገንዘቡ አልከፈለኝም እስካሁን። ምን አሰቡ ታዲያ ሲሉት፣ በቃ እንግዲህ ካነሳህብኝ ላይ ቀር አንድ መልእክት ለሱ ልንገር፣ እኔ ጠይቄው እምቢ አለኝ። ስለዚህ አንተው መልእክቱን ሄደ ለሱ አድርስልኝ። ምን ብሎ አዘዙት መሰላችሁ? አንተ ገንዘብ ያበደርኩ እየኖረ ያልሰጠኝ ወንድሜ ሆይ እኔ አደራምልህ ሰላትን ቆንጆ አድርገህ ስገድ፣ ረመዳንም በደንብ ጥሩ አድርገህ ጾም ብለው መልእክት ላኩ። ልጁ ግራ ገባው። መልእክት የሚሄድ ምን ለማለት ፈልጎ ግራ ገባው። ገብታችኋል? ግን ጉዳዩ ሄዶ ነገረው። የተባለውም ሰውዬ አልገባውም። ከእንደገና ተመለሰና ኢልም ስለሆነ እዚህ ጋር ያገኘው ኡስታዝ ምን ለማለት ፈልገው ነው ግን እኔ አልገባኝም፣ መልእክቱን እጄ አድርሻለሁ አላቸው። አይ አንድ ግፈኛ ሙስሊም ወንድሜ ግፈኛ ከሆነ ገንዘቤን የማይከፍለኝ ከሆነ እምቀበለው ከሰላቱ ስለሆነ ሰላቱን እንዲያሳምር ፈልጋለሁ። ነገው መልቂያማ ሰላቱን ወስድበታለሁ፣ ጾሙን ወስድበታለሁ፣ ዘካውን ወስድበታለሁ፣ ሐጁን ወስድበታለሁ። ሰላቱን ቆንጆ ካላረገ ብሬንም ማጣው ያው መልቂያማም የምትሳሰበው ሂሳብ የለኝም። ሰላቱ ቆንጆ ከሆነስ ከቆንጆ ሰላት ተወስድበታለሁ። ዙልም የሰራ ሰው የሰው ክብር ነክቶም ይሁን ገንዘብም ቀምቶም ይሁን በማንኛውም ሂደት እዚያን ነገር ነው የሚገጥመው። ስለዚህ ማናችንም ዙልም የሚባል ነገር እጃችን ላይ እንዳይገባ ጥንቃቄ ያስፈልጋል። ለጊዜው ልንቆይ እንችላለን። ብዙ ዟሊሞች አላህ እንደፈለጉ እያደረጉ እያስተኛቸው ነው፣ እያበላቸው ነው፣ እያጠጣቸው ነው፣ እየተንከባከባቸው ነው፣ እስኪይዛቸው ነው። የያዛቸው ጊዜ አለቀ። ከዚህ በፊት እዚህ ይለኛል ፍልስጤምን እንዲህ አዛም የሚያደርግ ህፃናታቸውን የሚገል የነበረው ሻሮን የሚባል ነበረ። 9 ዓመት አላህ ፓምፐርስ እንዲጠቀም ነው ያደረገው። 9 ዓመት ከኔ በለጠ የለም ያለው 9 ዓመት ፓምፐርስን የተጠቀመው ከአልጋ ላይ 9 ዓመት ፓምፐርስ እየቀየሩለት
ከነ ፓምፐርሱ ነው አላህ ጋር የተገናኘው ያ ፊርዓውን የነበረ ነጃሳ ማለት ነው ያ ሁሉ ህፃን እንደሱም የገደለ የለም የጊዜ ጉዳይ እንጂ እኔ ላላይ ይችላልው አንተ ላታይ ትችላለህ ለምሳሌ በጣም የሚያሳዝነኝ ልንገራችሁ እናታችን ኸዲጃ ረዲየላሁ ዐንሃ አላህ ስብሐ ይወደድላትና ለነብዩ ሁሉ ነገር ከፍላለች ማንንም ባላመነኝ ጊዜ ያመነችኝ ማንንም ውሸታም ባለኝ ሰዓት ውሸታም ያላለችኝ በገንዘቤ ዳዋ ላደርግ ስፈልግ ገንዘቧን ሰጣ ዳዋ ያስደረገችኝ ሴት ልጅ የምታፍረው ደግሞ እሷ ሳታፍር አግቡኝ ብላ የጠየቀችኝ ብሎ የሰየሟት ማናት ኸዲጃ ናት ኸዲጃ ከሳቸው ጋር መካ ላይ ትልቅ መከራ አይተዋሉ ትልቅ ችግር አይተዋሉ ያላዩት መከራ የለም መደበቁ እበት መደፋቱ ጭንቅላታቸው ላይ አራይተ الذي ينهى عبدا اذا صلى ባሪያዬ በሚሰግድበት ጊዜ ያ ሰላት የሚከለክለውን አየው ብሎ ጭንቅላታቸው ላይ እግሩን የሚያሰቅልባቸው የነበረው ያ ሁሉ መከራ ያይ አብሽር ጭቀን ታልፋለች አይዞ ሁሉም ነገር ይበራል እያለች የነበረች ኸዲጃ ውጤት አየች አላየችም ውጤት አየች አላየችም ንገሩኝ አላየችም የሚገርማችሁ አላየችም አላየችም ውጤት በኔ ላይ ቆም ይችላል ባንተ ላይ ቆም ይችላል ትላንትም እዚች ሀገር እኮ ከመቅሪብ ከ10 እስከ መቅሪብ ባለው 30,000 ሙስሊሞች እኮ ተገለዋሉ እዚች ሀገር ላይ ቦሩ ሜዳ ላይ 30,000 ሙስሊም እዚች ሀገሪቷ ላይ ምን ነበር ዘንባቸው وما نقموا منهم الا ان يؤمنوا بالله العزيز الحميد ዮሐንስ 30,000 ሙስሊሞችን ገለዋል በጣም የሚገርሙ ጥንካሬ ነበራቸው ወይ እስልምናችሁን ተው ወይ ሃይማኖታችሁ ሌላ የኔ ሃይማኖት ተቀበሉ ወይ አንገታችሁ ስጡ የቱ ይሻላችኋል ሲባሉ አንገት ሰጣለን አሉ 30,000 ሰው አንገት ነው የተቀደደው 30,000 ሰው ይህን 30,000 ሰው ሙስሊም የገደለው የነበረው ፊርዓውን የዚህ ሀገር ፊርዓውን እንዴት ሞተ ደግሞ እሱ አላህ ጭንቅላቱ ሱዳኖች ወስዶ ስልክ እንጨት ላይ ነው ሰቀሉት ይሄን አርደውት ስልክ እንጨት ላይ የጊዜ ጉዳይ ነው አየው እነዛ ሸሂር ናቸው በኢዝኒላህ እንጠረጥራለን ከአላህ ሂሳቡ ከአላህ ጋር ነው ምርጫ እየተሰጣቸው አንገቴን ይያሉ መቼም በሌላ እንጠረጥርም እኛ ዛሬ እየተቸገርን ያለነው እኮ አንገት መስጠት አይደለም እኮ ሱቢ መምጣት ነው የተቸገርነው ሱቢ ቂያማው ነውብናል አሙቀን ውዱ ማድረግ እንችላለን በጊዜ ከተኛ መምጣት እንችላለን ሱቢ ፈተናው ነውብናል ዙልም የሚዞልሙ ማንኛውም ሰዎች የጊዜ ጉዳይ እንጂ ነገ ያገኙታል ርዕሴን እንዳትረሱት የሁለት አይነት ሰዎችን ዱዓ ተጠንቀቁ ተብሏል ከዛ መካከል አንዱ የበደለኛ እንባ ነው ሚስት በባል ባል በሚስት በጓደኛ በስራ በተለያየ ማንንም የየትኛውም እምነት ተከታይ የሚሆን ዙልም እንድናደርስበት አልተፈቀደልንም ሁለተኛው ተጠንቀቁ የተባለው ዱዓ የማን ነው የወላጆቻችን ዱዓ ነው ወላጆች ለልጆቻቸው ወላጆች አበሳጭተናቸው እጭ ብለናቸው መከራ ሳይተናቸው ይሄዱብን እንደሆነ እዚህ ነው የምናገኘው ያን እንዳያገኘን ዛሬ የነዚህን ሁለት አይነት ሰዎችን ዱዓ መጠንቀቅ ያስፈልጋል በምን እንጠንቀቅ ረቢ ረሐሙሁማ ከማ ረቢያኒ ሰጊራ ጌታዬ ወይ በልጅነቴ እንዳዘኑልኝ አንተው ዘንላቸው ወላሂ ቀላል አዘኑልን ያልሸና ለዚህ ውስጥ ያልሸናባቸው ለዚህ ውስጥ እንቅልፍ ያልከለከላቸው ለዚህ ውስጥ የለም ስንት ፕሮግራም በእኛ የተነሳ ከስንት ቤተሰብ ጋር ርቅ አልተገኘችም እንዴ አሁንም ያለችው እናት ሁሉም ነገር እኛ ፈጻሚ አድርገን ራሳችንን ምን ቆጥራለን በቃ ያቺ አቅፋት የምተኛው ሚስት እናት ናት ሌላ ፍጡር እንዳትመስል በቃ እኔ ሁሉ ወጪ ያወጣው ምናምን ይያለ ምንጫጫለ እኔ ወንድም ምጧ እኮ ሂሳብ እኮ ያልገባም ያመጣችው ያንተ ልጅ ብላ የተጠራለ ባንተ ስም የተጠራው ልጅ በምን ገንዘብ ነው ምን ተምነው
ሂሳቡ ከባድ ስለሆነ ነው ያልተነገረው ያን ሂሳብ ከተሰራ ስለዚህ በዱንያ ላይም ካሉ ረቢ ይርሐሙሁማ ከማ ረበያኒ ሰጊራ ሞተውም ከሆኑ ረቢ ይርሐሙሁማ ከማ ረበያኒ ሰጊራ ጌታዬ ወይዘንላቸው በልጅነቴ እንዳዘኑልኝ ስለዚህ ዛሬ ኢንሻአላህ ከዚህ በር እንደወጣን ተግባራዊ ዱዓ ለምንፈልገው አይደል ሁላችንም እንደወጣን ኡሚ አሰላሙ አለይኩም እንዴት ነሽ እናቴ ቀለል ካረግነው ዱንያ እንደ ባለቤቱ ነው አንዳንዴ 10 ክፍል ሰርተህኮ ቀልብ ጠባብ ከሆነ 3 ክፍል ሌላ ተጨማሪ ከሌለ ደግሞ ትጨነቃለህ ትልቅ ቤት ይያለው አይዚ ጋር 3 ክፍል ሊጨምር ይላል ለምን ይመስላችኋል ቀልቡ ጠቦ ነው እኮ እንጃውን 10 ክፍል ያለው ሰውዬ ድንገት ረካዓቴን ተሰግዶበትም አያውቅም ቤቱ እኮ ረካዓቴን ተሰግዶበት አያውቅም ብዙ ትልልቅ ቤቶች ለለቅሶ ነው የሚከፈቱት ለምንም አይከፈቱማ ለምን ሲከፈቱ ያየን ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ቤት በመሰሩበት ጊዜ ቤት ብዙ ካላችሁ አንድ ቤት ላይ ፍራሽ ካለ ሰው የማይተኛበት ከሆነ ጠቅልላችሁ ቁጭ አርጉት ነው ያሉት ዝም ብሎ ፍራሽ አይቀመጥም ሸይጣን እንዳይተኛበት ተጠቀልለውና ታስቀምጣለህ ከዚህ ውጭ 4 5 6 ቤት ሲሰጥ ደግሞ እዛ ኢማሙ ዚ አሰናብቶ ሲሄዱ ውጣና ደግሞ ቤት ሄደ ባዲያ ሰገድበት ቀብልያ ሰግደ ኢቃም ሲል ደግሞ ናበት በዚህ ሂደት ነው መጠበቅ ያለብን ስለዚህ ዛሬ ስንወጣ ከበር ላይ ሰላም አለይኩም ኡሚ አንተ ጋውን ዚያራ መጣ ከሆነ ለስከ ዛሬ ላሳለፍኩት እናቴ አፉ በይን በላት እስከ ዛሬ ጮኩብሽ ያሳለፍሽው አሁንም ይሄን ስናገር አንቺን ሐቅሽን ለመጠበቅ ብዬ ሳይሆን ማንነቴን ራሴን ለመቀየር ነው ብለ ጓደኛ አርጋት ደውልላት በተለይ አብዛኛው የገጠር ሰዎች ነን ዛሬ እዚህ ትንሽ ገንዘብ ስናገኝ እናቶቻችን ምረሳለን በጣም ማዝነው ለአረፋ ሄዶ እናቱን የሚዘይራለ ለአረፋ ዘይሩ ያለ እስልምና እኮ የለም አቋርጥና ነገ ሜደ ዘይራት ለአረፋ በአመት አንዴ እናት ዘይራለ ላ ኢላሃ ኢላላህ ሂድ ዘይራት አንድ 3 ቀን ሸቅለና ስራ ቀዘቀዘ ሲባል እሷ ጋር ደግሞ ቃርጋት መጣም እንዴ ኔትወርክን ኦንላይን አርጋት መጣም እንዴ በቃ ለአረፋ እናት ትላንት ያላወካት ሚስት ጋር አትንቀሳቀስም መቅሪብ ላይ ነው የምትገባው አንደኛ በቃ አሁን አንተ ኢማን ጠንካራው ነው ይመስላል እናት ጋር ዘይራት አገር ቤት ያለው ህይወት ከባድ ነው የሚበሉት ቆጮ የሚበሉት ቡላ የሚበሉት በቆሎ ልብሳቸው እንኳን ላይላቸውን ኤክስፓየርድ የሚያደርገው ልብሳቸው ትንሽ ስጦታ አላህ ልቧን ያልከፈታት ሚስት ካልሆነች በስተቀር እኮ አንድ ቦታ ምን ተፈጠረ ሚስቴን ሰርፕራይዝ ላርግ ብሎ ቆንጆ መኪና ገዛላት ከዛ በሩን ከፍቶ ሊያሳያት ፈለገ በዛሬ ሰርፕራይዝ ነው ማድረግ ይሻላልና በሩን ከፍቶ እንዲህ ሲያሳያት መኪና ነው ተስቃለች ብላ አትስቅም ምን ሆንሽ ሲላት አይ ይሄን ከለር አልነበረም የፈለኩት لا اله الا الله 2 ኪሎ ቡና ደግሞ ለናት ብትሰጣት ለባባ አንድ ኢማማ ይዘልብት መጣ ያ አላህ ጀነት የገባ ያክል ነው የምትደሰተው ና ልጄ ይላል 2 ኪሎ ቡና ናትኩ 2 ኪሎ ቡና ለዛች ኡሚ ብትሰጣት ልቧ ከፍት ቶቂ ቢሆን ቶ በጉን ገዝቶ መግባት ቡና ያላ ደስታ ቀላላል አባትን የሆነች እንካ ባባሲ ለክሶ ላይ ተሳተፋለ ሰርግ ላይ ተሳተፋለ አንዳንድ ነገር እንዳይከሰትብህ እቺን ብር ያዝ ብለ ስትለው ሱብሃንአላህ የሚያደርግልህ ዱዓ አሁን አንዳንድ አባቶች አሉ ልጁን ገንዘብ ለመጠየቅ የሚሸማቀቅ ኢና ሊላሂ ወኢና ኢለይሂ ራጂዑን እንደውም ለአባቶቻችን እኮ መስጠት አለ የሚጠበቅብን ባባ አካውንት ክፈትን ያስገባላሉ አንተ እንደፈለክ አውጣ ሂሳብ ከሱ ጋር መስራት አያስፈልግም ራሱ እንደፈለገ ያውጣ አንተ የሱቃና እኔ እኮ አይደለም ያልኩት ረሱል ነው ያሉት አለይሂ ሰላቱ ወሰለም ባባ አካውንት አውጣ ያው እንደፈለክ አድርግ ከበድ ያለ ነገር ካለ ደግሞ ንገረኝ በለው ይሄ ነው ከኛ የሚጠበቀው ይሄን ስታረግ والله ጥሩ ሚስት ላይ ትወርቃለህ ጥሩ ባል ላይ እህቴ ትወርቃለች ጥሩ ርዝቅ ላይ ትወርቃለህ ሁሌ ግንባርን ይሰማሃል አብሽር ልጄ ይላል ጧት ይደውልልሃል ማታ ይጨነቃል እንዴት ሆንክ ይላል ይሄን ነው ማድረግ ያለብን በተለይ እዚህ ቤት ገብተን ምርጥ ካልሆነን የት ገብተን ምርጥ ምን ነው
ኬሚስትሪውን ተማር ነው፣ ፊዚክሱን ተማር ነው፣ ባዮሎጂውን ተማር ነው፣ ጂኦግራፊውን ተማር ነው፣ ማቴማቲክሱን ተማር ነው። ማንነትን ሊለውጥ አይችልም። እዚህ ቤት ስገባ ግን ማንነትን የምንለውጥበት ትልቅ ቤት ነው የመጣው። ምክንያቱም ትውልድ የሚገኘው እዚህ ቤት ብቻ ነው። ለዚህ ነው ኢዛ ጃአኩም መን ተርደውነ ዲኑሁ ወኹሉቁሁ ፈዘውጁ። ሃይማኖቱንና አኽላቁን የምትወዱት ልጅ ቤታችሁ ካንኳኳ ፈዘውጁ፣ ዳሩለት። ለምን አይንቀህም? አንተን እህትን ስትሰጠው አይንቀህም። ዲን አለዋ፣ ያከብረሃል። የባለቤቴ ወንድሜ መጣ ይላል፣ አባቷ መጣ ይላል፣ እናቱ መጣች ይላል። ዲን አላ። ዲን ከሌለ የቅራቅንቦ ቆርቆሮ አለው ብለ 9 ቦታ 10 ቦታ ብር አለው ምትል ከሆነ አንተንም በዛ ነው የሚደምርህ። ባንክ አድርጎ ነው የሚቆጥር። በቃ ማይነስ ፕላስ የሚያደርገው ካንተ ጋር ነው። ዲን ካለው ግን ይሄን አደርጋለሁ አይልም። ስለዚህ ኢንሻአላህ ከቤተሰቦቻችን ጋር ከእናቶቻችን ጋር ዛሬ ኢንሻአላህ እንደውላለን። አላህ ቅርብ ያደረገላችሁ ሄዳችሁ መዘየር አብሽሪ ኡሚ በሏት። ወላሂ በዱንያ ላይ እንደ አባትና እንደ እናት ሐዘን ከባድ የለም፣ በጣም ከባድ። ለዚህ ነው ሰሃቦቹ እናትና አባት ሲሞትባቸው ከሌላው ሐዘን ከበድ ያደርጉ ነበረ። ሐዘናቸው ጠንከር ይል ነበረ። ለምንድን ነው ተብሎ ሲጠየቁ የጀነት በር ተዘጋብኝ ይላሉ። እነሱም መከበደም የጀነት በሩ ስለሆነ የጀነት በር ስለተዘጋብኝ ብለው ነው የሚያለቅሱት የነበረው። እኛም የጀነት በራችን እንዳይዘጋ አላህ ቀብር የወሰደብን ቤተሰቦች ደግሞ ካሉ አንዳንዴም ቀለል ካረግነው ዱንያ እንትና ሞተ እስከሚባል አጠብቅ። ተነስተ ኮልፌ ሄደ ተሳፈር፣ ቀብር ግባ፣ ለብቻ ዱዓ አድርግ፣ ለሁሉም ውጣ። እዛው ላይ እናት አለች፣ እዛው ላይ አባት አለ፣ እዛው ላይ ጎረቤቱ አለ፣ እዛው ላይ ላ ኢላሃ ኢላላህ ያለ ሁሉ አለ። ትልቅ ሽቀላ ሸቀለ ትመጣለህ፣ ትልቅ ንግድ ነግደ ነው የምትመጣው። ስለዚህ ከእናቶቻችን ጋር አደራ፣ በንግግር በአክሽን የምናሳያቸው ነገሮች አደራ፣ ድምጻችንን አደራ፣ መልስ መስጠት አደራ። የጤንነታቸው ጉዳይ ልጄ አሞኛል ካለች ወዲያው ዘጋግተው ወዲያው ሩጥ፣ ወዲያው ዘጋግተው ወዲያው። በዱንያ ላይ የሚቆጭ ነገር እንዳይመጣብህ፣ ወይኔ ሳልሄድ እንዲሆነችብኝ እንዳትል ወዲያው። አላህ ትንሽ ሳንቲም ከሰጠ ሱቅ ሌላ ሰው ቢጠብቀው ችግር የማይኖር ከሆነ ሄደ ዘይራቸው። በአመት 4 5 ሄደ ዘይራቸው አላህ ከሰጠ። ካልሰጠስ አልহামዱሊላህ ያው በዚህ ደውለ መዘየት ይችላል። ሁጃ የለም እኮ አላህ ዘንድ። በዚህ ደውለ ለናደርሽ እናቴ በላት፣ በቃ መድኃኒት አገኘች። አሟት ነበርኮ ደና ልጄ አሞኝ ነበር፣ አሁን እኮ ድምጽን ስሰማው እኮ አሁን ተሻለኝ ትላለች። አጀይ አሁን ለቀቀኝ እኮ ትላለች። ይሄን ነው ከኛ ማድረግ የሚጠበቀው። ከእናት ጋር መቀራረብ፣ ከአባት ጋር መቀራረብ የማንነታችን ደረጃ ከፍ ማድረጊያ እንጂ ብዙ ወጣት በጣም ጥሩ መስሎ መታየት የምፈልገው፣ ብዙ እህቶች በጣም ጥሩ መልክ ጥሩ ሰው ሆኖ መምጣት የምትፈልገው ወንዱ ከሴት ጋር ሲገናኝ፣ ሴት ከወንድ ጋር ሲገናኝ። ይሄን ማስመሰል ደግሞ አላህ ይወደው። ትልቅ ጥሩ የሚባለው ለቤተሰቡ ጥሩ የሆነ ነው። ኸይሩኩም ሊአህሊ ወአና ኸይሩኩም ሊአህሊ ከማ ቃለ ረሱል ዓለይሂ ሰላቱ ወሰላም። ከናንተ መካከል ምርጥ ሰው ማለት ለቤተሰቦቹ ምርጥ የሆነ ነው። እኔ ከማናችሁም የበለጠ ደግሞ ለቤተሰቦቼ ምርጥ ነኝ አሉ ሰለዋቱላሂ ወሰላሙ ዐለይሂ። አየህ ይሄ ነው አራዳ ማለት። ቤት በሽሮ ታንጫጫቸዋለህ። መርካቶ 3 ሰው ካልጋበዝኩ ብለ 2000 ብር ታወጣለህ። እኔንም ከፍለው ብለ ደግሞ እጅ እስከሚገነጠል ትደባደባለህ። ውሸታም ወላሂ። 1 ኪሎ ስጋ ይዘላቸው መጠማታ ልጆቹ ቢንጫጩ ያሻላል። እዛው ላይ ደግሞ 1 ኪሎ ብርቱካን 1 ኪሎ ሙዝ አድርገህ ገልብጠህላቸው ቢደሰቱ ያሻላል። ወላሂ ረሃብ ይሆኑልህ። ባባዬው አበላህን ሲልህ ቢያንስ እንኳን ጀናዛን ያጥባል እኮ ይሄ ልጅ። አብሽር የሚል ነገር ይሄ ነው አይደል እንዴ? ትከሻህ ነው። ውጪ ላይ መላእክት እንመስላለን። መላእክት ሰላም አለይኩም ወአለይኩም ሰላም ደናና ሐቢቢ አልহামዱሊላህ ሐቢቢ። ቤት እኮ ጭራቅ ነው፣ ጭራቅ። ልክ ሲመጣ አልጋ ስር የሚገባ ልጅ አለ። ባባ መጣ ብሎ አልጋ ስር። ይሄን እስላም አያውቅም። ከኛ የሚጠበቀው ተግባራዊ እንቅስቃሴያችን ይሄን ነው ማድረግ ያለብን። አላህ Subhanahu Wa Ta'ala እንግዲህ
የዚህ አይነት የቁጣ ቫይረሶችን አላህ ያንሳልን። የተሻልን ሰዎች አላህ ያደርገን። እዚህ ቤት እንደሰበሰበን ጀነት ላይ ከሚሰበስባቸው ሰዎች አላህ ያርገን። በመካከላችንም ቀብር የሄዱብን እናትና አባቶቻችን ረውደቱ ሚን ሪያዲል ጀና አላህ ያርግላቸው። ቤታቸውን፣ ምንጣፋቸውን፣ ግድግዳቸውን አላህ ያሳምርላቸው። የተሻለ ቤት አላህ ያርግላቸው። እዚህ ቤት እንደሰበሰበን አላህ ሱብሓነሁ ወተዓላ ጀነት ላይ ከሚሰበስባቸው ሰዎች አላህ ያርገን። ለእናት ለአባቶቻችን ደግሞ ጥሩ ታዛዥ፣ ጥሩ የነሱ ልጅ ከተባሉት ባሪያዎቹ አላህ ያርገን። ከነሱም ቀልብ አላህ ይጠብቀን። እዚህ ቤት ምርጥ ቤት ነው የተገናኘ ነው። ምርጡን ጀነት ደግሞ አላህ ያገናኘን። ቲቢትም ኩራትም አላህ ያንሳልን። ምቀኝነትንም አላህ ያንሳልን። የኔ ዘር ይበልጣል ምንለውን በሽታ አላህ ያንሳልን። ትክክለኛ የአላህ ፍራቻ ልባችን ላይ እኔንም እናንተንም አላህ ካስቀመጠብላቸው ሰዎች አላህ ያርገን። በየደቂቃው እሳት እየዘነበባቸው ያሉት ፍልስጤሞችንም አላህ ይድረስላቸው። አላህ ይድረስላቸው። አላህ ይድረስላቸው። አላህ ይድረስላቸው። አላህ በቃችሁ አላህ ይበላቸው። የሞቱትንም ቤተሰቦች አላህ የሸሂድነት ደረጃም አላህ ይከልክላቸው። ያሉትንም አላህ በቃ አላህ ይበላቸው። ይህን እሳት እያወረዱ ያሉን ደግሞ አላህ እሳት አውርዶባቸው ሳናይ ደግሞ አላህ ቀብር ያውሰደን። ልክ ዑምራ መካ መዲና እንደምንሄደው ሁሉ ቤተል መቅዲስ ሄደን ሰግደ የምንመጣበትን ደግሞ አላህ ያቅርብልን። አላህ ያቅርብልን። እዛ መሄድ አንዱ ሂዱ ከተባልንበት ቦታ ነውና ያን ሳንሄድ አላህ ቀብር ያውሰደን። አላህ ይዋጋላቸው። አላህ ይዘንላቸው። አላህ በቃቸው አላህ ይበላቸው። እነዚህ ልጆቻችንም ከመጥፎ ነገር ሁሉ አላህ ይጠብቃቸው። የመስጊድ ፍቅር አላህ ይስጣቸው። ከአይንናስ አላህ ይጠብቃቸው። በቁርአንም ጎበዝ፣ በትምህርትም ጎበዝ፣ ኡማውን ሁሉ የሚያገለግሉ ልጆች አላህ ያርጋቸው። ሀዛ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።